በእነሱ ስም ነው የምትጠራው። የዳዊት ልጅ ሆይ ትላለች። ከ12ቱ መሃል እኮ አንዳንዱ እኮ አልገባውም። ይሁዳ ለምሳሌ በጌታ አይደለም አልገባውም። እኔ ናዝሬቱ ኢየሱስ ነው ዝም ብለው ነው የዳዊት ልጅ የምትለው ይላል። ገብቷታል። ልጅ ማረልኝ ስትል ጴጥሮስ መንፈስ ቅዱስ ስላልተሞላ ሰው አይታገስም። እየተከተለች እንዳታስቸግረን መልሳት አለው ኢየሱስን። ተመለሽ ብሏት እንደማትመለስ ያውቃል። አንደኛ እሱም ብላ አይደለም የመጣችው ኢየሱስን ብላ ነው። ስለዚህ አትመለስም። ተመለሽ ቢላት እኔ እሱን የፈለኩት ነው የምትለው። መልሳት አለው። አንተም ብላ ነው የመጣችው፣ እንትኑን እየበጠበጠችው ነው አለው። ቲሙን መረጥኳችሁ ብለኔ ያመጣ ነው እየበጠበጠች ነው መልሳት። ኢየሱስስ እሺ አለው። እሷን ለሰዓታት ዝም ብሏት ጴጥሮስን ወዲያው አቤት አለው። እሷ እምነቷ ታላቅ ነው። ጴጥሮስ የሰናፍጭ ቅንጣት የሚያክል የለውም። ዝም ብሎ ሊመለስ ይችላል። እሷ አስተቆያለች። ያው እንዳቅማችን ነው። ቶሎ ቶሎ ሲናገር ባይዘው ምንም አላልኩም። አሁን እኔ ማለት የፈለኩትን ብቻ ለምን አሰሙም? ለምን ነው ጨርሳችሁ የምትሰሙት? አቤት አለው። አስቸገረች ሲለው ዞራ ኢየሱስ አንቺ ሴት አላት። በእውነት ነው የምላችሁ ሳነበው ሁሌ ኢየሱስ ወደር የለውም ፍቅሩ ለኛ። የሷ ግን እምነትና ኮሚትመንት እንባይን ያመጣዋል። አንቺ ሴት ኢየሱስ ቆሞ አንተ ሰው ሲል ምንድን ነው የሚሰማ? ተስፋዋን አስባችሁታል? ሆስፒታል ወስዳ ታስወጣ አጋንንት ኢየሱስ ብቻ ነው የሚያወጣው። አንቺ ሴት አቤት አለችው። የልጆችን እንጀራ ለውሾች አልሰጥም አላት። ተመለሽ አላት። ሴትዮዋስ የልጆችን እንጀራ ለውሾች አልሰጥም ሲላት መምህሬ አለችው። ልክ ነህ፣ ልጅና ውሻ እኮ እኩል አይበላም አለችው። ግን ያው ልጆች ሲበሉ ፍርፋሪውን ከገበታው ላይ ወደ መሬት ብዙ ይጥላሉ። ያው ታውቃላችሁ፣ ያው ትንሽ ልጆች ያሏችሁ አሁን እኛ ቤት ስላሉ ግማሽ አይበሉ። ጉረስ ስትለው 25% ነው የሚገባው፣ ብዙ ይወድቃል። እነ ጴጥሮስን እኮ ማለት ሆነ ከሐዋርያት ሥራ ምዕራፍ 2 በኋላ ነው የበሰለው። እንመለስ እባክህ ይባባላሉ መሃል ላይ ተነስተው። ልጆች ናቸው ነውና እነሱ ሲበሉ ፍርፋሪ ይጥላሉ። እና ውሻዋ እኔ ነኝ ቡችላ ናት የታመመችው አለችው። ቡችላዎቹ አለችው በእግሮቻቸው ስር ገብተው ምግቡ አንድ አይነት ነው፣ ቦታው ነው የሚለያዩ አለችው። ያንተ ልጆች ማዕድ ገበታ ላይ ይቀመጣሉ፣ የኔዋስ ከመሬት ትለቅማለች አለችው። ጌታ ኢየሱስ እንዲህ አለ፣ አንቺ ሴት አቤት ስትል እምነትሽ ታላቅ ነው አላትና ልጅሽ ትፈወስ አይደለም ያላት፣ የፈለግሽው ሁሉ ይሁንልሽ። ክብር ለኢየሱስ ይሁን።